ጸጥታ ከሞላው ማኅፀን መንትዮች ይወያያሉ። የመጀመሪያው ጽንስ ጠየቀ፣ ከመወለድ በኋላ ስለሚኖረን ሕይወት ታስባለን? ሌላኛው ጽንስ በመቃወም ጭንቅላቱን ነቀነቀ። ሞኝ ነህ እንዴ? አትቀልድ። ሕይወት ይህና ዛሬ ነው። በሞቀ ማኅፀን ተጠብቀን እንኖራለን። ጥሩ የተመጠነ ምግብ በእትብት እናገኛለን። ከዚህ ውጪ ሕይወት እንዴት ይኖራል ብለህ አሰብክ? ሌላኛው ጽንስ ሲያስብ ትንሽ ቆየና ሐሳቡን ገለጸ። እንደው ትንሽ እንኳ አትጠራጠርም? አንዳንዴ ሌላ ሕይወት ከማኅፀን ውጪ እንደሚጠብቀን አይሰማህም? ምልክቶች አይታዩህም? ለትልቅ ነገር እየተዘጋጀን ቢሆንስ? እኔ ሕይወት ከማኅፀን ውጪ እንዳለን የማምነው አለው። ተጠራጣሪው ጽንስ ግን በወንድሙ ሞኝነት ተሰላቸና ተበሳጨ። የማይመስል ነገር አታውራ። ውጪ የሚባል ነገር የለም። ለሕይወት የሚያስፈልገንን ነገር ሁሉ የሚሰጠን ይህ እትብት ነው። ይህ እትብት የተቋረጠ ዕለት የእኛም ሕይወት ያበቃል። አማኙ ጽንስ ግን ማግባባቱን ቀጠለ። ምናልባት ይህ እትብት አይደለም ሕይወት የሚሰጠን። እናት አለችን፣ ሁሉን አዘጋጅታ በእትብት አድርጋ የምትሰጠን። ስንወለድ ደግሞ እናትን እናገኛታለን። በእግራችን እንራመድ፣ ብርሃን እናይ፣ ምግብ በአፋችን እንመገብ ይሆናል። አንዳንዴ በጥሞና ሳዳምጥ እናታችን በፍቅር ስታናግረን፣ ስትንቀሳቀስ፣ ስትዳብሰን ይሰማኛል። ተጠራጣሪው ጽንስ አልተዋጠለትም። ትንሽ አሰበና መለሰ። ሌላ ሕይወት ካለ ታዲያ ምን ነው ተመልሶ የሚነግረን ጠፋ? ይህ ማኅፀን አንዳንዴ ይጠባል፣ ጨለማም ነው፣ አሞንም ያውቃል። ታዲያ እናት ካለን ካፈቀረችን ምን ነው መታታውቅ? ከወደደችን ምን ነው ልታየን ልትጎበኘን ተጸየፈች? አማኙ ጽንስ በፈገግታ ትንሽ አዘን ብሎም እንደሚገባው ለማስረዳት ሞከረ። መመለስ አይቻል እንደሆነስ? ምናልባት የሚቀጥለው ዓለም የተሻለ ስለሆነ መመለስ መፈለግ በራሱ ሞኝነት ይሆናል። በእርግጠኝነት ግን ሕይወት ከእናታችን ጎን የተሻለ እንደሆነ አምናለሁ። የተሰላቸው ተጠራጣሪ ጽንስ እንዲህ አለ። አንተ በምናልባት ዓለምህ መኖር ትችላለህ፣ ለእኔ ግን ሕይወት ይህ ነው። ከዛ ዝምታ ወረደ። ሁለቱም በየግላቸው ሐሳብ ቀጠሉ። አንዳንዴ ዕውቀትን ማወቅን ለመቀበል ዝግጁም አይደለንም፣ አቅማችንም አይፈቅድም። የመጨረሻ ያልነው ገጽ የመጀመሪያ ሊሆን ይችላል። ይህ ታሪክ ምን አስታወሳችሁ?